ይህ በአጀብ የሚጓዝ ሰው የ37 ዓመት ጎረምሳ ነው። ደግሞም የአገር መሪ ኢብራሂም ትራውሬ የመዝገብ ስሙ ነው። ሙያው ውትድርና ቢሆንም ፖለቲካንም ገብቶባታል። የጦር ቤት ማዕረጉ ሻምበል ቢሆንም ፕሬዝዳንት የሚል የፖለቲካ ስልጣን ለራሱ ጨምሯል። ሻምበሉ ፕሬዝዳንት ስልጣን ከተመንጃ ፈሙዝ ይመነጫል ብሎ በአገሩ ፍንቀላም አካሂዶ ቤቱን ከወታደር ምሽግ ወደ ቤተ መንግሥት አሳድጓል። ይህንን ካደረገ 2 ዓመት አልፎታል። ይህንን ሁሉ የሆንኩትም ለአገርና ሕዝብ ስል ነው እያለ ነው። ይህ ሰው በአሁኑ ወቅት በአፍሪካ ዝነኛ ሆኗል። ከመገናኛ ብዙሃን የፊት ገጽም ላይ አልጠፋም። ሰልፍም ተወጥቶለታል። ከታክሲ ጥበቃ ውጪ ሰልፍ በማይፈቀድባት ኢትዮጵያም ጥቂት ራስ ተፈሪያን ለዚህ አፍሪካዊ መሪ አጋርነታቸውን ለማሳየት ሰብሰብ ብለው ታይተዋል። በእርግጥም ትራውሬ ዝነኛ ሆኗል። የአንዲት መናጢ ድሃ ሀገር መሪ ቢሆንም ዓመታዊ ጥቅል ምርቷ $20 ቢሊዮን የሆነ ቡርኪና ፋሶ የተባለች ትንሽ ሀገር ቁጥር 1 ሰው ቢሆንም መገናኛ ብዙሃን ልዩ ልዩ ነገሮቹን የሚጽፉለት አጀንዳቸው ሆኗል። ትራውሬ ድሃ የሚሉትን ሰዎች አይወዳቸውም። ኦቶዋና ለንደን የከበሩት በእኛ ሀብት መሆኑ እየታወቀ እኛን ድሃ ማለት ፓሪስና ብራስልስ መብራት በርቶ የሚነጋው ከእኛ በተወሰደ ዩራኒየም ሆኖ ሳለ እኛን በጨለማ ውስጥ የሚኖሩ ብሎ መዝለፍ ምን ይሉታል ባይ ነው። ይህ ሰው የዛሬ አጀንዳችን ነው። ወታደራዊ ፍንቀላ በዓለም ታሪክ የዲሞክራሲና የሰላም ውጤት ኖሮት የታወቀበት የረባ ዘመን ባይኖርም መፈንቅለ መንግሥት ብርቅ ባልሆነባት አፍሪካ ከሁሉም ደግሞ ለመፈንቅለ መንግሥት ቤተኛ በሆነችው ቡርኪና ፋሶ 10 የሚደርስ መፈነቃቀል በተፈራረቀባት በዚያች አገር ትራውሬ የተባለ ፈንቃይ ሻምበል የሚጨበጨብለት ሆኗል። ለፈንቃይና እወደድ ባይ መሪዎች ማጨብጨብ የማይሰለቸው የአፍሪካውያን መዳፍም ያንኑ ግብሩን እያደረገ ነው። ከ20ኛው እስከ 21ኛው ክፍለ ዘመን እጇ እስኪግል ለእነዚህ መሪዎች ያጨበጨበችው ያችው አህጉር ለኢዲ አሚን ዳዳ እልል ብላለች። መንግሥቱ ኃይለማርያምን ቪቫ መንጌ ብላ ግራ እጇን ከፍ አድርጋለች። ቦካሳን የአፍሪካውያን ካሳ ብላ ጨፍራለች። አብይ አህመድን ሺህ ዓመት ይግዙን ብላለች። ፈንቅለው ለነገሱም በአፈቅቤ አንደበታቸው አታለው መንበሩ ላይ ለተደላደሉም ማጨብጨብ ልማዷ የሆነው አፍሪካ ለአዲሱ ፈንቃይ ትራውሬም እንዲሁ እያደረገች ነው። እሱም የሕዝብ ጆሮ የሚፈልገውን ነገር በሚገባ ያውቃል። ልቡን የሚሰረስር ነገር እየተናገረ እጁን ያስጨበጭበዋል። ይችን አገር ፈጣሪ አደራ ብሎኛል ይላል። አድናቂዎቹ ተቀብለውት ያጨበጭባሉ። ፈጣሪንና ሰራዊታችንን ይዘን የማናሸንፈው የለም ሲልም በፉጨትና ጩኸት ያጅቡታል። በአፍሪካ መሪዎች ባህሪና ተፈጥሮ ላይ ምርምር ያደረጉ ምሁራን በራሱ በትራውሬ አገር ሰው በተሰየመውና ሳንካራይዝም ተብሎ በተጠራው አይነት አቀራረብ እሱም የአፍሪካን ወጣቶች ልብ ለመማረክ እየጣረ ነው። ሊገድሉኝ ነበር እያለ ይናገራል። ሲአይኤ ሊያስወግደኝ፣ ፈረንሳይ ልትገድለኝ፣ የዚችን አገር ለውጥ የማይፈልጉ ክፉዎች ሊጨክኑብኝ ነበር ይላል። ደጋግሜ ከሞት አመለጥኳቸውም ይላል። እንዲህ ያለውን ፖፑሊስት ወይም እወደድ ባይ አካሄድ ሳንካራይዝም ያሉት ምሁራን ይህንኑ አካሄድ ብዙ መሪዎች ሲጠቀሙበት እንደነበረም ጽፈዋል። በእርግጥም ብዙ አምባገነን መሪዎች ወይም ወደ አምባገነን አገዛዝ ጉዞ ላይ ያሉ ግለሰቦች የሚጠቀሙት ተመሳሳዩን መንገድ ነው። ልክ ኮሎኔል መንግሥቱ ጥላቸውን እንደማያምኑትና የራሳቸውን ጓዶች ጭምር እንደፈጁት 9 ጊዜም ኢህአፓ ልትገድለኝ ስትል አመለጥኳት እንዳሉት፣ ልክ ማስያስ ንጓሚ የቅርብ ቤተሰቦቹን ጭምር ለሥልጣን ያሰጋሉ ብሎ እንደጨፈጨፈው፣ ልክ ኢዲ አሚን ዳዳ ልትፈነቅለኝ ነበር ብሎ የራሱን ሚኒስትርም እንደገደለው ሁሉ ለውጥ የማይፈልጉ ሰዎች ሊገድሉኝ በቢሮዬ ዙሪያ መትረየስ ደቅነው ይውሉ ነበር፣ ቦምብማ ፈንድተውብኝ ሳቱኝ እያሉ እንደተናገሩት ጠቅላይ ሚኒስትር አብይ ሁሉ ትራውሬም ልገደል ስል አመለጥሁ እያለ ነው። በዚህ ንግግሩም ከአንተ በፊት ድፍት ያድርገኝ የሚሉ ደጋፊዎችን አፍርቶበታል። እናም የእሱን ፎቶግራፍ መኪናቸው ላይ የሚለጥፉ ምስሉን ለፌስቡክና ኤክስ የግል መለያቸው የሚጠቀሙ አድናቂዎችንም አፈርቷል። በእርግጥ እስካሁን ኢኮኖሚያዊ ለውጥ ስለማምጣቱ ብዙ ተነግሮለታል። እሱ ስልጣን ሲይዝ የነበረው $18 ቢሊዮን የአገሪቱ ጥቅል ምርት በ2 ዓመት ከመንፈቅ $3 ቢሊዮን ጨምሯል ተብሏል። ሰውየው ከሩሲያ ጋር ተፋቅሯል፣ ከፈረንሳይ ጋር ተጠማምዷል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጦርነት ወቅት ያደረጉትን ንግግርና የፈጸሙትን ድርጊት አስታውሶ የአፍሪካ ሕብረትን ወርፏል። ይህንን ሰው ከስር ከመሠረቱን ጀምርና በሳምንታዊው የአምባገነኖች መዘክራችን እንዘክረው። ኢብራሂም ትራውሬ ቡርኪና ፋሶዊ ሻምበል። Army officers address the nation. The national television broadcast. ይህንን የቡርኪና ፋሶ ብሔራዊ ቴሌቪዥን ስቱዲዮ ወታደሮች እንደ ጋዜጠኛ ተመላልሰውበታል።
በዚያች ሀገር ፍንቀላ በተካሄደ ቁጥር የአገሪቱ ወታደሮች ወደዚህ ስቱዲዮ ነው ግር ብለው የሚገቡት። ይህ የነ ኢብራሂም ትራውሬ ፍንቀላ የተከናወነ ዕለት የተሰጠ መግለጫ ነው። እንደ አውሮፓውያን አቆጣጠር መስከረም መጨረሻ 2022 መንግስት ፈንቅለው ስልጣን መያዛቸውን እንዲህ ከማወጃቸው 9 ወር በፊት እነሱ የፈነቀሉት መንግስት መፈንቅለ መንግስት አድርጎ ይህንኑ ሊናገር ከብዙ ሻለቆችና መቶ አለቆች ጋር በዚሁ የቴሌቪዥን ስቱዲዮ ተገኝቶ ነበር። በዲሞክራሲያዊ ምርጫ ስልጣን የያዘው የክርስቲያን ካቦሬ መንግስት በ2022 ጥር መጨረሻ ላይ የመጨረሻው ሆነ። በወታደሩ ፖል ሄነሪ ዳሚባና ጭፍራዎቹ ተፈነቀለ። ፈንቃዮቹም በዚሁ በአገሪቱ ብሔራዊ ቴሌቪዥን ጣቢያ ስቱዲዮ ተገኝተው ጨቋኙ በዝባዡና ለፈረንሳይ አሳልፎ የሰጠን ፕሬዝዳንት ካቦሬና መንግስቱ ለህዝብ ጥቅም ሲባል ጀግናው ሰራዊት አስወግዶታል አሉ። እነዚህኞቹ ፈንቃዮች የገቡበትን ቤተ መንግሥት መውጫና መግቢያ በቅጡ እንኳን ሳይለዩት በ9ኛ ወር መስከረም መጨረሻ ላይ ተፈነቀሉ። ትራውሬ ታማኞቹን አስተባብሮ ፈንቃዮቹን ፈንቅሎ መንግሥት ነኝ ብሎ በዛው በቴሌቪዥን ስቱዲዮ አስነገረ። በዚህ መልኩ ስልጣን የያዘው ሻምበል ትራውሬ በቀዳሚነት ያወገዘው ፈረንሳይንና በምዕራብ አፍሪካ የተከለችውንም የተከተለችውንም የኢኮኖሚና የደህንነት ሥርዓት ነው። እናም ስልጣኑን በያዘ በጥቂት ጊዜያት ውስጥ ሰራዊቱንና የደህንነት ተቋማቱን አተረማምሶ ለሱ በሚመች መልኩ አዋቀረው። በሰራዊቱ ውስጥ እንደ ጀግና ወታደርና የተዋጣለት ምሁር እንዲታይ የሚያስችለውን ፕሮፓጋንዳ ነዛ። በእርግጥም ከዩኒቨርሲቲ ኦፍ ኦጋዱጉ በጂኦሎጂ ዲግሪ ጭኗል። በሞሮኮ ከፍተኛ ወታደራዊ ትምህርት ሰልጥኖ የጦር ሚኒስቴር ማዕረግ አጥልቋል። በአስኳላው የመሬት ውስጥ ቁፋሮን፣ በውትድርናው የሰማይ ላይ ቅዋሜን የተማረው ትራውሬ ራሱን በሰራዊቱ ተወዳጅ ለማድረግ ይህንኑ ተጠቅሞበታል። በሕዝቡ ዘንድ ቅቡል ለመሆን ደግሞ የፈረንሳይን ግፍና ዝርፊያ መተረክ፣ ከፈረንሳይም በይፋ መለያየትን ምርጫው አድርጓል። የሌሞንድ ዘጋቢዋ ሶፊ ዶቺ እንደምትለው ትራውሬ በአገሪቱ ውስጥ ራሱን የከሰተው እንደ ማርክሲስትና ፓን አፍሪካኒስት ነው። ፈረንሳይ በቡርኪና ፋሶም ሆነ በአካባቢው አገራት የምታደርገው የኢኮኖሚ ብዝበዛ፣ ለአገራቸው የሚያስቡ መሪዎችን ለመፈንቀል የምታደርገው እንቅስቃሴና መሰል ሴራን የሚያውቀው የአገሪቱ ሕዝብም ቪቫ ትራውሬ ብሎ ሊያጨበጭብለት በኦጋዱጉ ማዕከላዊ አደባባይ ተገኘ። በነገራችን ላይ ይሄው ሕዝብ ከ9 ወራት ቀደም ብሎ ያኛውን ፈንቃይ ሁንታ ለመደገፍና ለማድነቅ በዚሁ አደባባይ ተገኝቶ ነበር። በ9ኛው ወር ተመሳሳዩ ሲደገም ሕዝቡም ተመሳሳዩን ሊደግም በዚሁ የኦጋዱጉ አደባባይ ላይ ውሏል። ትራውሬ የመጣበትን መንገድ ያውቃልና ፍንቀላ እንዳያደርግ ጥግ ጥጉን ሰራዊቱን በማስያዝ ሕዝቡን ደግሞ በሸንጋይ ቃላት በማባበል ፈረንሳይንም በማብጠልጠል ስልጣኑን እያደላደለ ገፋ። በእርግጥም ትራውሬ ልጅነቱን በማይመስል መልኩ በተናዳፊ አንደበቱ ፈረንሳይን ከፍ ዝቅ አድርጎ ተናግሯታል። ኢማኑኤል ማክሮንን ይህ ሰው እኮ እኛን እንደ ሰው አይመለከተንም ሲል ገልጿቸዋል። የልጅነቱን በማይመስል የሚለው ገለጻ የገባው ያለ ምክንያት አይደለም። ትራውሬ ልጅ እያለ ተማሪም እያለ 100 አለቃም 10 አለቃም እያለ በጭምትነቱ የሚታወቅ ሰው እንደነበር ጓዶቹም ጓደኞቹም ይናገራሉ። ከመናገር ማዳመጥን ምርጫው ያደረገ፣ ከአንደበት ጆሮን የሚያስቀድም፣ ለማሳመን ከመናገር ለማመን መስማት የሚል ጠባይ የነበረው ሰው ነበር ይሉታል። በስልጣን ዘመን ግን ይህን ሁሉ ትቶታል። ቦምብ ቃላትን በጠላቶቹ ላይ የሚጥል፣ ቀስቃሽ ገለጻዎችን ለደጋፊዎቹ የሚያሰማ ሆኗል። አሁን ትራውሬ አብዝቶ የሚጠላው ፈረንሳይን ነው፣ ምዕራባውያንን ነው፣ ፈረንጆቹን ነው። እንዲህ ይላቸዋል። They enjoy saying it every year in their economic surveys. በየዓመቱ በሚወጡ የኢኮኖሚ ሪፖርቶች ቡርኪና ፋሶ ድሃ ሀገር ነች፣ ማሊ ድሃ ሀገር ነች፣ ኒጀርም ድሃ ሀገር ነች ማለት ያዝናናቸዋል። Burkina Faso is the poorest country, Mali is the poorest country, Niger is the poorest country. We are ranked among the last. If we are as poor as they say, but እሺ ይሁን እንደሚሉት ድሃ ከሆንን እዚህ ምን ይሰራሉ? በቃ ይውጡልና። ለምን ለቀው አይወጡም? why don't they want to leave? We take the case of Niger. For over 40 years, some countries have been exploiting uranium to produce energy for themselves. ኒጀርን ተመልከቱ። ለ40 ዓመታት አንዳንድ ሀገራት ዩራኒየሟን ወስደው ኤሌክትሪክ ኃይል ያመርታሉ። ከኦቶዋ እስከ ፓሪስ ያሉት ጎዳናዎች ሁሉ መብራት አይጠፋባቸውም። በኒጀር ግን ጨለማ ነው። ይህ ነው እየሆነ ያለው። But in Niger it's darkness that is served to us. When you go to our states, our lands are riddled with holes, everywhere in search of precious metals like gold. የእኛን አገር ቡርኪና ፋሶን እንመልከት። ወደ ክልላዊ ግዛቶቻችን ብትገቡ በየቦታው ጉድጓድ አለ። ይህ የተደረገው ደግሞ ወርቅ ፍለጋ በተሰማሩ ቆፋሪዎች ነው።
የሚገርመው ግን ቢያንስ ወርቅ ወደሚያወጡበት ቦታ የሚወስደውን መንገድ እንኳን ለመስራት አልሞከሩም። የማኅበራዊ ተቋማትን ማርሷቸው። ለዚህ ነው የአገራችንን ዕጣ ፈንታ በእኛ በልጆቿ ላይ መውደቅ አለበት ብለን የወሰኑና አብዮት ያካሄድ ነው። መሪዎቻችን እነዚህን ሰዎች በማገልገል ላይ የተጠመዱ ነበሩ። የእኛ መምጣት ይህንን መዋቅር ለመስበር ነው። That's why we decided to revolt and take the destiny of our countries into our own hands. ትራውሬ ሕዝብ የሚፈልገውን አሳምሮ ያውቃል። የቡርኪና ሕዝብ ልክ እንደ ሌሎቹ የምዕራብ አፍሪካ ሀገራት በፈረንሳይ የድኅረ ቅኝ ግዛት ፖሊሲ ተማሯል። ፈረንሳይ የምትባልን አገር የሚመለከታት እንደ ዘራፊና ገፊ ነው። እናም ይችን አገር ደፍሮ የሚያብጠለጥል መሪ ሲገኝ ቢደሰት የአገሬው ሕዝብ የማይጠበቅ አይደለም። ትራውሬም ጎረቤቶቹን አስተባብሮ የጸረ ፈረንሳይ ዘመቻዎችን አቀጣጥሎታል። ልክ እንደሱ ፍንቀል አድርገው የተቀመጡ ወታደሮች ሥልጣን የያዙባቸውን ማሊና ኒጀርን አስተባብሮ አሊያንስ ኦፍ ሳህል ስቴት AES የተባለ ጥምረት ፈጥሯል። የዚህ ሦስትዮሽ ጥምረት መነሻው ከምዕራባውያን ጥገኝነት በተለይም ከፈረንሳይ ተጽዕኖ መላቀቅ የሚል ቢሆንም ነገሩን ከሥልጣን ማደላደል ጋር ያገናኙት ጸሐፊዎች ግን በርክተዋል። ምዕራብ አፍሪካ ውስጥ ኢኳስ የተባለው የፖለቲካም የሰራዊትም ጥምረት በአባል አገራት ውስጥ ጉልበት ተኮር እንቅስቃሴ ሲደረግ ካስተዋለ ሰራዊት በማዝመት ይታወቃል። በጋምቢያ ሥልጣን አልለቅም ያለውን የኢሃያ ጃሜን አባሮ አዳማ ባሮን ፕሬዝዳንት ያደረገው ይሄው ኤኮዋስ ነበር። ትራውሬና የኒጀርና የማሊ ጓደኞቹ ኢኳስን የምዕራባውያን አፍሪካዊ በትር አድርገው ይመለከቱታል። የሥልጣናቸው ውጫዊ ስጋት ምንጭም አድርገው ይፈርጁታል። እናም የራሳቸውን ጥምረት ፈጥረው AES ብለዋል። ይህንን ጥምረት ሦስቱን አገራት በኮንፌዴሬሽን ለመቀላቀል የሚያስችል ደረጃ ላይ እንዳደረሱትም እየተናገሩ ናቸው። እነዚህ የምዕራብ አፍሪካ ሀገራት ምዕራባውያንን ሲሸሹ የፈጠሩት ጥምረት በየአገራቸው ሕዝብ ዘንድ ተወዶላቸዋል። በተለይ ትራውሬ የዚህ ሐሳብ አባት ተብሎ ተሞግሶበታል። በአንዳንድ አፍሪካውያን ዘንድም እንደ ፓን አፍሪካኒስት እንዲወደስበት ሆኗል። ከአፍሪካ ኅብረት የበለጠ ፓን አፍሪካኒስትነቱን ለማሳየት የኢትዮጵያን ጦርነት ምሳሌ አድርጎ ያቀርባል። ከ3 ዓመት በፊት አለ ትራውሬ፣ የኢትዮጵያው ጠቅላይ ሚኒስትር ዩኒቨርሲቲ ዘግተው ወደ ጦርነት ሲሄዱ ምዕራባውያን አዲስ አበባን ለቀው ለመውጣት ሲሽቀዳደሙ የአፍሪካ ኅብረት ምንም ለማድረግ አልጣረም። እንዲህ ይቀጥላል። But we regret to see these wars that persist on the African continent, killing millions of young people. በዚች በአፍሪካ አህጉር በሚሊዮን የሚቆጠሩ ወጣቶች በጦርነት ምክንያት ሲረግፉ እናዝናለን። ይህ የአፍሪካ ኅብረት የተሰኘው ተቋም የራሱ መሪዎች የሚሰባሰቡበት ድርጅት ቢሆንም የራሱን ሰራዊት አስተባብሮ አገራትን ለመርዳት አቅም አልፈጠረም። ኅብረት ተራ የቃል ጨዋታ ተደርጎ ብቻ መታየት የለበትም። እኛ ወጣቶች ይህንን ቃል ወደ ተግባር መቀየር አለብን። በበኩሌ በዚህ ኅብረት በጣም ተገርሜ አዝኜ የነበረው የአፍሪካ ኅብረት መቀመጫ የሆነችው ኢትዮጵያ ግጭት ውስጥ በነበረችበት ወቅት ነው። የኢትዮጵያው ጠቅላይ ሚኒስትር ወታደራዊ ዩኒፎርም ለብሶ ዩኒቨርሲቲዎች እንዲዘጉና ወደ ጦርነት እንዲዘመት ሲቀሰቅስ ከአፍሪካ ኅብረት አንድም አጋርነት አላየሁም። ብዙ ምዕራባውያን አዲስ አበባ ወደ ትርምስ እየገባች ነው ብለው ሻንጣቸውን ሲሸክፉና ሲወጡ ኅብረቱ ምንም አላደረገም። And announced the closure of the university in Addis Ababa to face the threat. I did not see any action from the African Union to protect these headquarters. Most Western states saw Addis Ababa falling. ትራውሬ በአገር ውስጥ የፈረንሳይን እጆች ቆራርጦ የቡርኪና ፋሶን ኢኮኖሚ በአገሩ ዜጎች እንዲያዝ አድርጓል። ከዚህ ተነስተው ምዕራባውያን ሶሻሊስቱ ሁንታ እያሉት ነው። የወርቅ ምርቱን የአገሩ ልጆች እንዲያመርቱትና እንዲያጌጡበት አድርጎ ከበይ ተመልካች ለማላቀቅ እየተጋ ነው። አሜሪካ ስለ ጉዳዩ ስትናገር የቡርኪና ፋሶ ወርቅ ከፈረንሳይ ወደ ትራውሬ የግል ንብረት ዞሯል እያለች ነው። እሱ ግን ይህንን ጥቅማቸው የተነካባቸው አካላት አስተያየት ነው ብሎታል። የቡርኪና ፋሶ አርሶ አደሮች አይተውት የማያውቁት የግብርና ግብዓትና ማሽነሪ እየቀረበላቸው መሆኑ እየተዘገበ ነው። በአጠቃላይ እሱ ሥልጣን ሲረከብ 18.8 ቢሊዮን ዶላር የነበረው የዚያች አገር ጥቅል የዓመት ምርት አሁን 22.1 ደርሷል ተብሏል። ትራውሬ ስለ ዲሞክራሲና ምርጫ ሲነሳበት ሁለት እጆቹን ከፍ አድርጎ በአመልካች ጣቶቹ የትምህርት ጥቅስ ምልክት እያሳየ ነጻነት፣ ሰብአዊ መብትና ዲሞክራሲ የሚባሉት ቃላት የምዕራባውያን የቅኝ ግዛት ቅጥያዎች መሆናቸውን በመጠቆም ያጣጥልና ለእኛ የሚመጥን ዴሞክራሲና ነጻነት ያስፈልጋል ይላል። ይህ ቡርኪና ፋሷዊ ሊገድሉኝ ነበር አመለጥሁ እያለ እስካሁን ቢያንስ 2 ጊዜ ተቀናቃኞቹ ላይ ግድያ ፈጽሟል። ባሳለፍነው ዓመት ሚያዝያ 70 ወታደሮችንና 32 ሲቪሎችን ገድሏል። በዚሁ በያዝነው ሳምንትም ልገደል ነበር ብሎ ሴረኛ ያላቸውን ሰዎች ማስወገዱ ተሰምቷል። ይህንን እንቁ ልጃችንን አሳልፈን አንሰጥም ያሉ የአገሩ ሰዎች ደግሞ ለድጋፍ ሰልፍ የኦጋዱጉን አደባባይ በድጋሚ አጥለቅልቀውታል። Armed with placards bearing anti-West slogans and supportive messages for Burkina Faso's interim President Ibrahim Traoré,
crowds filled the central square in Ouagadougou. ትራውሬ የህዝብን ትኩረት ሰቅዞ ይዟል። አፍሪካዊነት ይጎላቸዋል እያለ የአህጉሩን መሪዎች እየተቸ ነው። የአፍሪካ ህብረት መፍጠር ያልቻለ ጥገኛ ተቋም ነው እያለው ነው። እኔና ጓደኞቼ ለቡርኪና ፋሶ ህዝብ እስከ መጨረሻው እንታገላለን ሲልም እየተደመጠ ነው። ይህን ለማሳካት ወደ ፈጣሪ ጸልያለሁ እያለ ሲናገርም ይጨበጨብለታል። ሊገድሉኝ ነበር ብሎ ሲናገር እንኳን አምላክ አተረፈህ፣ ፈጣሪ እኛን ሲወደን አንተን ከሞት አተረፈልን ይሉታል። ይህንን ያስተዋለ አንድ አፍሪካዊ ጸሐፊ ዘ ራይዝ ኦፍ ኤ ዲክታተር በሚል ርዕስ ባሰፈረው መጣጥፍ ሻምበል ትራውሬ ሌሎች የቀድሞና የአሁን አምባገነኖች በሚጓዙበት ዳና ላይ ነው ይልና የአፍሪካ መሪዎች ለህዝባቸው ዘንባባና አበባ ይዘው መቅረባቸው ስለሚያበሳጫቸው ምዕራባውያን እንደተነሱባቸው ሊገድሏቸውም እያሴሩባቸው እንደሆነ መናገር ልማዳቸው ነው። ትራውሬም በየሰከንዱ ከእነዚህ ሞቶች የሚያመልጥ ሰው ሆኖ ተከስቷል በማለት አፊዞበታል። በእርግጥም ትራውሬ ልገደል ነበር ብሎ ይፋ ካደረገ በኋላ አሁን በሩሲያ ኮማንዶች እየተጠበቀ እንደሆነ በመዘገብ ላይ ነው። እንዲህ ያለውን ቡርኪና ፋሶዊ ለመግለጽ ሳንካራኒዝም የሚል ቃል ጥቅም ላይ እየዋለም ነው። ቶማስ ሳንካራ እልም ያለ ፓን አፍሪካኒስትና አፍሪካዊ አርበኛ መስሎ ለመከሰት የአገሩን ዜጎችና የአህጉሩን አቻዎቹን ቀልብ የሚስብ ንግግር ያደርግ ነበር። ሳንካራ በነሐሴ 1983 ፍንቀል አድርጎ ስልጣን ከያዘ በኋላ ስልጣኑን ለማመቻቸት ሲል በወሰዳቸው እርምጃዎችና ባደረጋቸው ንግግሮች ላይ ተመስርተው ሌሎች የአፍሪካ መሪዎችን ያጠኑ በርካታ ምሁራን ቢልዲንግ ስቴት ካፓሲቲ ኢን አፍሪካ በሚል ርዕስ በጻፉት መጽሐፍ ላይ በተመሳሳይ መንገድ ህዝብ አዘናግተውና በአማላይ ቃላት ስልጣን የሚቆናጠጡ መሪዎችን ለመተንተን ሳንካራይዝም የሚል ብየን አስቀምጠዋል። የትራውሬም እንዲሁ ይመስላል የሚሉ ብዙዎች እንኳን በቡርኪና ፋሶ በየትኛውም የአፍሪካ ምድር ውስጥ ከመፈንቅለ መንግስት በኋላ የተረጋጋ ሀገር ዲሞክራሲና የሐሳብ ነጻነት የሚከበርበት ስርዓት አለመፈጠሩን በማንሳት የትራውሬ መንገድም ጊዜያዊ ነው እያሉ ናቸው። እንኳን ወታደር ሲቪልም ስልጣን ይዞ ህዝብን በሚጨመድድባት አፍሪካ ላይ ሰላምና ነጻነት በናፈቀው መልማትና በአገሩ መኖር በራቀው የአፍሪካ ምድር ውስጥ እንደ ትራውሬ ያሉ ፈንቃዮችን ፈንቅለው ስልጣን የያዙ ሰዎች ማስጨብጨባቸው ግን አልቀረም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።